እና ብሩክ ቤት? እሺ በጣም ጥሩ። ስራ ሄደን እንዴ? ለምን ይደክማል? በነፃ እኮ አይደለም የምትሰራው። ለማንኛውም ምንም ማድረግ እንዳለብህ መልሼ ደውዬ እነግርሃለሁ። ስልክ ስላላነሳልኝ ነው። ዝና ለምንድን ነው ስልክ የማያነሳልሽ? ምን አውቃለሁ። እኔ እሱን ሰው ባታምኚው ነው የሚሻለው። ኡፍ አንቺ ደግሞ ዝም ብለሽ ሳርቅጣሉ እንደተጠራጠርሽ ነው። ግን ህይወትሽ ላይ ምንም ያመጣሽው ለውጥ እኮ የለም። ያው ዛሬም የ7,000 ብር ደሞዝተኛ ነሽ። ሉላ እኔን ነው እንደዚህ የተናገርሽ እንዴ? ቆይ ሉላ ምን ጠጥተሽ ነው እንዴ? አልጠጣውም። ሁሉም ነገር እኮ ልክ አለው። እስከ መቼ ነው ራስን የምሸውደው? እኔ በቃ ይደክሞኛል። እኔን ነው እንደዚህ የምትናገሪ? ወይ ዝና ለስሙ ሚስት ነኝ፣ ለኔ ግን አጋች። ካለምንም በደሌ የተሰጠኸኝ ቅጣቴ ነህ። ሰማዩን እንኳን እንዳላይ ትከለክለኛለህ? ቆይ እኔ ያልገባኝ ነገር ምን መሞት ፈልገሽ ነው እንደዚህ የተናገርሽ? መሞት ከፈለኩ እኮ ቆየሁ። በደንብ ስሚ፣ ከኔ ውጪ ለመኖር ባሰብሽ ቁጥር ከፊትሽ የሚጠብቅሽ ሞት ነው። ከዚህ ህይወት 10 ጊዜ ሞት ይሻለኛል። አንተ ደግሞ በህይወት ደስተኛ ሆነ አታውቅ። መቼም ደግሞ ደስተኛ አትሆንም። እኔ ደግሞ በቃኝ።